ይህ የፍትህ መድረክ የተሰኘው ተወዳጁ የህግ የቴሌግራም ቻናላችን ነው። በዚህ ተወዳጅ ቻናላችን በአማርኛ፣ በአፋን ኦሮሞና በእንግሊዝኛ ቋንቋዎች በየዕለቱ ከዓለም አቀፍና ከሀገር ውስጥ የተመራረጡ ህግ ነክ ዜናዎች፣ በተለያዩ የህግ ጉዳዮች ዙሪያ የተዘጋጁ ህግ ነክ ጽሑፎች፣ የህግ ማብራሪያዎችና ወቅታዊ የህግ ትንታኔዎች ይቀርቡበታል። ከዚህም ሌላ በፌዴራልና በክልሎች በየጊዜው የሚወጡ ህጎችና አስገዳጅ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ውሳኔዎች ይጋሩበታል። ቻናላችንና ዝግጅቶቻችንን ለሌሎች በማጋራት ከጎናችን በመቆም ብቻ ያለምንም ክፍያ በነፃ እናገልግሉ። ከዝግጅቶቻችን ጋር መልካም ቆይታ። ሰላም ጤና ይስጥልኝ የተከበራችሁ የፍትህ መድረክ ካፌ ታዳሚዎቻችን፣ ሰብለ እባላለሁ። የዛሬውን የፍትህ መድረክ ካፌ የማጋፍረውን እሆናለሁ። ባለፈው ዓለም አቀፍ የእናቶችን ቀን ባከበርንበት ወቅት በቀጣዮቹ ሳምንታት የሰራተኛና የአሰሪ ጉዳዮችን ለማስተዳደር ከ6 ዓመታት በፊት በ2011 ዓ.ም በወጣው አዋጅ ቁጥር 1156/2011 ላይ ተከታታይ የግንዛቤ ማስጨበጫ ስራዎችን እንደምንሰራ ቃል ገብተን የተለያየን ሲሆን በስራ ጫና ምክንያት ቃል በገባነው መሰረት መፈጸም አልቻልንም። በመሆኑም ለመዘግየታችን አፉ በሉን እያልኩኝ ዛሬ የመጀመሪያውን ክፍል ከቻናላችን መስራች ከሆነው እጅግ አድርጌ ከምወደውና ከማከብረው ከወንድሜ ጊዲሳ ፌራ ጋር ይዘንላችሁ ቀርበናል። እንደምትወዱት በሙሉ ልቤ ተማመናለሁ። በካፌያችን ጠረጴዛ ላይ በመጀመሪያው ክፍል ማየት የወደድነው የሰራተኛውንና የአሰሪውን ጉዳይ በህግ ለመደንገግ መነሻ ስለሆኑት ዓለም አቀፋዊና ሀገራዊ ምክንያቶችን ሲሆን ቀጥሎም በሀገር አቀፍና በዓለም አቀፍ የሰራተኛውን መብት ለማስከበር የተደረጉ እንቅስቃሴዎችና ዘመቻዎች ምንነት እንዲሁም በዓለም አቀፍና በሀገር አቀፍ ደረጃ የሰራተኛና የአሰሪ ጉዳዮችን ለመደንገግ የወጡ ህጎችን በጥቂቱ ከነይዘታቸው ለመጥቀስ እንሞክራለን። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እየጋበዝኳችሁ በካፌያችን የቀረበውን ቡናና ሻይ እያጣጣማችሁ ለቻናላችን በሰው ሰራሽ አስተውሎት የተዘጋጀውን ህብረ ዝማሬ እንድትሰሙት ጋበዝኳችሁ። የፍትህ መድረክ ተወዳጁ ቻናል ስለ ግለ ማስገንዘብ በብዙ ይጥራል። በፍትህ መድረክ ቻናል ፍትህ ይሰበካል። ድምፅ ለሌላቸው ድምፅ ሆኖ ይሰራል። ለተበደሉት ሁሉ ተስፋቸው ይሆናል። የፍትህ መድረክ ተወዳጁ ቻናል ህግን ለማሳወቅ በብዙ ይተጋል። የህግ ባለሙያዎች በዚህ ይገኛሉ። ለጥያቄዎቻችሁ ምላሽ ይሰጣሉ። የህግ ምክራቸውን በነፃ ያጋራሉ። የፍትህ መድረክ ተመራጩ ቻናል መብትና ግዴታችንን እንድናውቅ ያደርጋል። የፍትህ ጥማታችንን በእጅጉ ያረካል። የፍትህ መድረክ ቻናል ተመራጭው በጣም በቀላል አቀራረብ ህግን ለመረዳት ሁሌም። የፍትህ መድረክ ተወዳጁ ቻናል ስለ ህግ ለማስገንዘብ በብዙ ይጥራል። በፍትህ መድረክ ቻናል ፍትህ ይሰበካል። ድምፅ ለሌላቸው ድምፅ ሆኖ ይሰራል። ለተበደሉት ሁሉ ተስፋቸው ይሆናል። የፌዴራል የክልል ህጎችን ትፈልጋላችሁ? እናም አሁን ከሆነ መልሳችሁ የሰበር ውሳኔዎችን ትፈልጋላችሁ? እናም አሁን ከሆነ መልሳችሁ የተመራረጡ የወንጀል ምርመራ ታሪኮችን ትፈልጋላችሁ? እናም አሁን ከሆነ መልሳችሁ የህግ ማብራሪያዎችን ትፈልጋላችሁ? እናም አሁን ከሆነ መልሳችሁ
የፍትህ ምክሮችን ማግኘት ከወደዳችሁ ህክመት ዜናዎችን በአንድ ቦታ ማግኘት ከሆነ ምርጫችሁ ቻናላችን ይሁን የዘወትር ምርጫችሁ። በእርግጥ ከዚህ ቻናል ከቶ ምን ታጣላችሁ? ኑ ተቀላቀሉ፣ በብዙ ታተርፋላችሁ። የፍትህ መድረክ ተወዳጁ ቻናል ስለ ግል ማስገንዘብ በብዙ ይጥራል። በፍትህ መድረክ ቻናል ፍትህ ይሰበካል። ድምፅ ለሌላቸው ድምፅ ሆኖ ይሰራል። ለተበደሉት ሁሉ ተስፋቸው ይሆናል። ከሆነ ምርጫችሁ ቻናላችን ይሁን የዘወትር ምርጫችሁ። በእርግጥ ከዚህ ቻናል ከቶ ምን ታጣላችሁ? ኑ ተቀላቀሉ፣ በብዙ ታተርፋላችሁ። በህብረ ዝማሬው እንደተደማችሁ ተስፋ በማድረግ ወደ ካፌያችንና ወደ ዛሬው የመጀመሪያ ክፍል ውይይት ተመለስን። እንዴት ሰነበትክ ዲዲሳ? ደህና ሰምቻለሁ ሰብለ፣ እንዴት ነሽ አንቺም? ፈጣሪ ይመስገን ነው፣ እኔ በጣም ደህና ነኝ። ከስራ ጫናውና ለካፌያችን የሚሆኑ ህግ ነክ ጽሁፎችን ስቃርም የጉዳዮች በኔ ላይ ከመደራረቡ በቀር ሳምንቱ በጥሩ ሁኔታ አልፎልኛል። በቀጥታ ወደ ካፌያችን እንዝለቅና ከካፌያችን ደንበኞች ጋር ቡናና ሻይ እያጣጣምን ወደ መጀመሪያው ጥያቄያችን እንገባለን። ዓለም አቀፉ የሰራተኞች ቀን መቼ ይከበራል? መነሻውስ ምንድነው? የሰራተኛውን መብት ለማስከበር ምን አደረጃጀቶች ተመስርተው ነበር? በዚያውም የሰራተኛውን መብት ለማስከበር የተደረጉ ዘመቻዎች ካሉ በጥቂቱ እስኪ እናንሳ። ዓለም አቀፉ የሰራተኞች ቀን በየዓመቱ ግንቦት 1 ይከበራል እና የሚከበረውም ሁለት ነገሮችን ታሳቢ በማድረግ ነው። ሁለት አንኳር ነገሮችን፣ አንደኛው የሰራተኛውን ኢኮኖሚያዊና ማህበራዊ መብቶችን ለማስከበር ነው። ሁለተኛው ለሰራተኞች መብቶች መከበር ለታገሉና በስራቸው ጥሩ አፈጻጸም ላሳዩ ሰራተኞች እውቅና ለመስጠት ነው። የዚህ በዓል መነሻ በ19ኛው ክፍለ ዘመን በአሜሪካ የተካሄደው የሰራተኞች ንቅናቄ ነው። በወቅቱ ሰራተኞች ለረጅም የስራ ሰዓት፣ ለዝቅተኛ ደሞዝና ለተገቢ ያልሆነ የስራ ሁኔታ ተጋልጠው ነበረ። በተለይም በ1886 ዓ.ም በቺካጎ ከተማ የ8 ሰዓት የስራ ሰዓት ጥያቄን በማንሳት የተደረገው ሰላማዊ ሰልፍ ይታወሳል። ይህ ሰላማዊ ሰልፍ የሃይ ማርኬት አደባባይ ክስተት ተብሎም ይታወቃል እና ይሄ ክስተት በየዓመቱ ለሚከበረው የዓለም አቀፉ የሰራተኞች ቀን በዓል መነሻም ነው ማለት ነው። በዚህ አሳዛኝ ክስተት በርካቶች በፖሊስ በተተኮሰባቸው ጥይት ሞተዋል። ይሁንና በዓለም ዙሪያ ያሉ የሰራተኞች ማህበራትን በማነሳሳት ግንቦት 1 ቀን ዓለም አቀፉ የሰራተኞች ቀን ተብሎ እንዲታወጅና በየዓመቱ እንዲከበር እንዲያውም በ1889 ዓ.ም በፓሪስ በተካሄደው የሶሻሊስቶች ኮንግረስ ይሄ በዓል በየዓመቱ እንዲከበር ተወስኗል ማለት ነው። እንግዲህ ምን አይነት አደረጃጀቶች ነበሩ ብለሽ ላነሳሽው ጥያቄ፣ በዓለም ደረጃ የሰራተኛው መብት ለማስከበር የተለያዩ አደረጃጀቶች ነበሩ። ከነዚህም መካከል የሰራተኛው ማህበራት ወይም ትሬድ ዩኒየን ሙቭመንት የሚባለው ነው። በዚህ አደረጃጀት ሰራተኞች በጋራ ተደራጅተው የሰራተኞችን ድምፅ ለማሰማት፣ የስራ ሁኔታዎችን ለማሻሻል፣ ለፍትሃዊ ደሞዝና ለሌሎች መብቶች ለመደራደር ተብሎ ነው እና ይሄ አይነቱ አደረጃጀት ታዲያ ከላይ የጠቀስኳቸውን ነገሮች ለመከወን ትልቅ ሚናን ተጫውቷል። ይህ እንቅስቃሴ በዓለም ዙሪያ ቅርንጫፎች ያሉት ሲሆን አሁንም ድረስ የሰራተኞችን ጥቅም ለማስጠበቅ በንቃት የሚሰራ አደረጃጀት ነው ማለት ነው። ሌላኛው ዓለም አቀፉ የሰራተኞች ድርጅት በምህጻረ ቃሉ ILO ተብሎ የሚታወቀው ነው። ይሄ የተባበሩት መንግስታት ድርጅት አካል ሆኖ የሰራተኛ ጉዳዮችን የሚመለከት
ዓለም አቀፍ ተቋም ነው ማለት ነው። የሰራተኞችን መብቶች የሚያስከብሩ ዓለም አቀፍ ደረጃዎችንና ስምምነቶችን በማውጣት ለሀገራት የቴክኒክ ድጋፍ በመስጠትና የሰራተኛ ጉዳዮችን በመከታተል ረገድ ትልቅ ሚና ያለው አደረጃጀት ነው ማለት ነው። ሌላው የሰራተኛውን መብት ለማስከበር በዓለም አቀፍ ዙሪያ የተለያዩ ዘመቻዎች ነበሩ። ከነዚህም መካከል የህፃናትን ብዝበዛ ለማስቆም የተደረገው እንቅስቃሴ አለ። የግዳጅ ስራን ለማስቆም፣ የሴቶችን የስራ ላይ ተሳትፎን ለማሳደግና ሌሎችም እንቅስቃሴዎች ሊጠቀሱ ይችላሉ ማለት ነው። እንግዲህ የሰራተኛውን መብት ለማስከበር እነዚህን ከላይ የተጠቀሱትን ዘመቻዎችና ሌሎች እንቅስቃሴዎችን ተከትሎ የሰራተኛውንና የአሰሪውን ጉዳዮች ለመደንገግ የወጡ ስለ አንዳንድ ዓለም አቀፍ ህጎች ምንነት ቀጥሎ በጥቂቱ እንመልከት እስኪ። እነዚህ ከላይ የተጠቀሱትንና ሌሎችንም ዘመቻዎች ተከትሎ ሰራተኛውንና የአሰሪውን ጉዳይ የሚደነግጉ የተለያዩ ዓለም አቀፍ ህጎች ወጥተዋል። ከነዚህ ህጎች መካከል ጥቂቶቹን ለመጥቀስ ያክል ሰራተኞችና አሰሪዎች ያለምንም ገደብ የራሳቸው ማህበርና ድርጅት እንዲያቋቁሙ ወይም የመደራጀት መብትን የሚያጎናጽፈው ስምምነት ቁጥር 87 የሚጠቀስ ነው። ሌላው የመደራጀትና የመደራደር መብትን የሚያጎናጽፈው ስምምነት ቁጥር 98፣ የግዳጅ ስራን ለማስቆም የወጡት ስምምነቶች ስምምነት ቁጥር 29 እና ስምምነት ቁጥር 105 እንዲሁም የህፃናትን የጉልበት ብዝበዛ ለመከላከል የወጡ ስምምነቶች ስምምነት ቁጥር 138 እና ስምምነት ቁጥር 182 ለተመሳሳይ ስራ የሴቶችና የወንዶችን እኩል ክፍያን መብትን የሚያረጋግጠው ስምምነት ቁጥር 100 በስራና በሙያ ላይ ያሉ አድሏዊ አሰራሮችን ለማስወገድ የወጣው ስምምነት ቁጥር 111 ሊጠቀስ ይችላል ማለት ነው እና ሌሎች የዓለም አቀፍ ስምምነቶችንም መጥቀስ ይቻላል። በቀጣዩ የውይይት ጠረጴዛችን በሀገራችን ከጥንት እስካሁን ስላለው የሰራተኞች ጥያቄና እንቅስቃሴ እንዲሁም የሰራተኛውንና የአሰሪውን ጉዳይ ለመደንገግ ከቀደመው ጊዜ አንስቶ እስካሁን ድረስ ስላሉት የሰራተኛውና የአሰሪ ጉዳይ ህጎችንና አሁናዊው ህገ መንግስት ስለ ሰራተኛና አሰሪ ጉዳዮች ስለያዛቸው ድንጋጌዎች እንመለከታለን። እንግዲህ ጊዲሳ ወደ መጀመሪያው ጥያቄ ስንመጣ በኢትዮጵያ የሰራተኛው ጥያቄ ጅማሮ እንዴት ነበር? መቼስ ተጀመረ? የጥያቄዎቹስ ይዘት ምንድን ነው? የሚለውን ጥያቄ ከመመለስ እንጀምር እስኪ። የሰራተኛውንና የአሰሪውን ጉዳይ ለመደንገግ የወጡ ህጎች ታሪክ ምን ይመስላል? ጉዳዩን ለማስተዳደርስ ምን ህጎች ወጥተዋል? የሰራተኛውንና የአሰሪውን ጉዳይ በተመለከተ አሁናዊው ህገ መንግስት ምን ጉዳዮችን አካቶ ቀርቧል? ወደ ሀገራችን የሰራተኞች ሁኔታ ስንመጣ የኢትዮጵያ የሰራተኞች ጥያቄ የረጅም ጊዜ ጥያቄ ነው። ከፊሎቹ ምላሽ ሲያገኙ፣ ቀሪዎቹ አሁንም ድረስ እንደ አዲስ እየተጠየቁ አሉ ማለት ነው። ለምሳሌ የሰራተኛውን የዝቅተኛ የደሞዝ ወለል መወሰንን በተመለከተ ከረጅም ጊዜ ጀምሮ እየተጠየቀ ያለና አሁንም ድረስ ምላሽ ያላገኘ ጉዳይ ነው። በተለይ የአሰሪና የሰራተኛውን ጉዳይ ለመወሰን የወጣው አዋጅ ቁጥር 1156 የሰራተኛውን የዝቅተኛ የደሞዝ ወለል የሚወስን ቦርድ ይቋቋማል ብሎ ቢልም ግን ያ አሁን ድረስ እንዳልተቋቋመ እና ምላሽም እንዳላገኘ ነው። በእርግጥ በሌሎች ሀገራት ይሄ የዝቅተኛ የሰራተኞች ደሞዝ ክፍያ ተወስነዋል። በእኛ ሀገር ግን አሁንም ድረስ እየተጠየቀ ያለ ጉዳይ ነው። ቅድም እንደጠቀስኩት የሰራተኞቹ ጥያቄ ጅማሮ በአጼ ኃይለሥላሴ ዘመነ መንግስት ነው። እንግዲህ ከነዚህ ጥያቄዎች ቀዳሚዎቹ የስራ ሁኔታንና መደራጀትን የሚመለከቱ ነበሩ። እነዚህ ጥያቄዎች በየመስሪያ ቤታቸው ማህበራትን የመመስረትና ለእነዚህ ማህበራት ህጋዊ እውቅና ማስገኘት ከጥያቄዎቻቸው ቀዳሚዎቹ ነበሩ። በኢትዮጵያ
ሰራተኞችን በደሞዝ ማስተዳደር የተጀመረው በአጼ ቴዎድሮስ ዘመነ መንግስት ነው። ሆኖም ግን የግሉ ኢንዱስትሪ መነቃቃት የተጀመረው በአጼ ሚኒሊክ ዘመነ መንግስት ሆኖ ነገር ግን ሰራተኞች የሚተዳደሩበት በመንግስት ደረጃ የወጣ አንድም ህግ አልነበረም። በመሆኑም አሰሪዎች ሰራተኞችን በመሰላቸው ደሞዝና የስራ ሁኔታ ሰራተኛውን የሚያስተዳድሩበት አካሄድ ነበር የሰፈነው። በኋላ ግን ከጣሊያን ወረራ በኋላ በ1936 ዓ.ም የፋብሪካዎች መቆጣጠሪያ አዋጅ ወጥቶ ነበረ። የዚህ ህግ ዋናው ትኩረቱ ፋብሪካዎች ስለሚሰሩበት ሁኔታና በውስጣቸው የሚተከሉት መሳሪያዎች በሰራተኞች ላይ አደጋ እንዳያደርሱ መቆጣጠር ነበረ። በ1952 ዓ.ም የፍትሐብሔር ህግ እስከወጣበት ጊዜ ድረስ የሰራተኞችን የስራ ሁኔታዎች የሚደነግጉና የስራ ክርክሮች የሚፈቱበት ስርዓት በማቋቋም ረገድ ምንም እድገት አልታየም። የአሰሪና የሰራተኞችን መብቶችንና ግዴታዎችን የደነገገው የፍትሐብሔር ህግ የጌታና የሎሌ የነበረውን የአሰሪና የሰራተኛ ግንኙነትን በማሻሻል ረገድ ከፍተኛ ሚና ነበረው። ነገር ግን የፍትሐብሔር ህጉ መደበኛ የቀኑንና የሳምንቱን የስራ ሰዓት አለመወሰኑና የስራ ክርክር የሚፈታበትን ስርዓት አለማቋቋሙ ክፍተቶቹ ነበሩ። እንግዲህ ከፍትሐብሔር ህጉ መውጣት 4 ዓመት በኋላ እነዚህን ውስንነቶች የሚሸፍነው የአሰሪና የሰራተኛ ጉዳይ አዋጅ በ1955 ሊወጣ ችሏል ማለት ነው። አዋጁን ተከትሎ በፍትሐብሔር ህጉ ያልተካተቱት የስራ ሰዓት፣ የትርፍ ክፍያ፣ የህዝብ በዓላት፣ የአመት ፍቃድንና ሌሎች የስራ ሁኔታዎችን በማሻሻል ህግ ወጣ ማለት ነው። ከዛም የአሰሪና የሰራተኛ አዋጁ የሰራተኛ ማህበራትን በተመለከተ ትልቅ ለውጥ ያመጣ ነበረ። የፍትሐብሔር ህጉ ሰራተኞች የሙያ የስራ ማህበር ማቋቋም እንደሚችሉ ቢደነግግም የማህበሩን ተግባራት ግን አልደነገገም ነበረ። ከዚህ ህግ በኋላ ግን በተለይ ሰራተኞች በማህበር ተደራጅተው ህጋዊ እውቅና አግኝተው ለመመዝገብ ችሏል ማለት ነው። ለአብነትም የኢትዮጵያ ሰራተኞች አንድነት ማህበር ወይም ኢሰአማ መጥቀስ ይቻላል። ህጉ ሰራተኞች የሰራተኛ ማህበራትን የመመስረት መብት ከመስጠቱም በተጨማሪ ለሰራተኛ ማህበራት አመራሮች እንዲሁም ለሰራተኞች እኩል የመደራደር አቅምን ፈጥሯል ማለት ነው። በዘመነ ኢህአዴግም ለሰራተኛው መብቶች እውቅና የሚሰጡ አዋጆች የወጡ ሲሆን ከነዚህም አዋጆች መካከል አዋጅ ቁጥር 42 1985 እና ይህንኑ አዋጅ ለማሻሻል የወጣው አዋጅ ቁጥር 88 1986፣ አዋጅ ቁጥር 377 1996 እና ይህንኑ አዋጅ ለማሻሻል የወጡ በተለይ አዋጅ ቁጥር 466 እና 494ን መጥቀስ ይቻላል ማለት ነው። በቅርቡ ደግሞ ከለውጡ በኋላ ደግሞ በ2011 ዓ.ም አዋጅ ቁጥር 1156 በሚል የቀድሞውን አዋጅ ለማሻሻል የወጡትን አዋጆች በመሻር 2011 ዓ.ም አዋጅ ቁጥር 1156 ሊወጣ ችሏል ማለት ነው። እንግዲህ የነዚህ ሁሉ አዋጆች መውጣት መነሻው በ1987 ዓ.ም የወጣው የኢትዮጵያ ህገ መንግስት ሲሆን ህገ መንግስታችን በአንቀጽ 42 ላይ አሰሪና የሰራተኛ ጉዳዮችን ደንግጎ እናገኛለን። አንቀጽ 35 እንዲሁም 42ን ማየት እንችላለን። አንቀጽ 35 ላይ ከሴቶች መብቶች ጋር የተያያዘው ነው። አንቀጽ 42 ደግሞ እንደ አጠቃላይ የሰራተኛና የአሰሪው ግንኙነት ምን ሊሆን ይገባል የሚለውን የሚደነግግ ነው። እንግዲህ መጀመሪያ ላይ አንቀጽ 35 ላይ ከሴቶች የስራ ቅጥር ከሴቶች የስራ ተሳትፎ አንጻር ምን ነገሮችን አስቀምጧል ብለን ስናይ የመጀመሪያው ሴቶች የወሊድ ፍቃድ ከሙሉ የደሞዝ ክፍያ ጋር የማግኘት መብት እንዳላቸው ነው። የወሊድ ፍቃድ እርዝመት ሴቷ የምትሰራው የስራ ሁኔታ፣ የሴቷን ጤንነት፣ የህፃኑንና
የቤተሰቡን ደህንነት ከግምት ውስጥ በማስገባት በህግ ይወሰናል ይላል። በኋላ ላይ በመናየው በአዋጅ ቁጥር 1156 ላይ በግልጽ ተደንግጎ እናገኘዋለን። ሌላው የወሊድ ፈቃድ በህግ በሚወሰነው መሰረት ከሙሉ የደሞዝ ክፍያ ጋር የሚሰጥ የእርግዝና ፈቃድን ሊጨምር እንደሚችልም ያስቀምጣል ማለት ነው። ሌላው የሴቶች የቅጥር ሁኔታን በተመለከተ ሴቶች የቅጥር የስራ እድገት የእኩል ክፍያና ጡረታ የማስተላለፍ እኩል መብት እንዳላቸው ያስቀምጣል ማለት ነው። እንግዲህ ወደ አንቀጽ 42 ስንመጣ አንቀጽ 42 ቅድም ለመጥቀስ እንደሞከርኩት የአጠቃላይ የአሰሪና የሰራተኛን ጉዳይ ለማስተዳደር የወጣ ነው። እንግዲህ የመጀመሪያው መብት በማህበር የመደራጀት መብት ነው። ይህንን በአንቀጽ 42 ንዑስ አንቀጽ 1 ሀ ላይ ማግኘት እንችላለን። ምንድነው የሚለው? የፋብሪካና የአገልግሎት ሰራተኞች፣ ገበሬዎች፣ የእርሻ ሰራተኞች፣ ሌሎች የገጠር ሰራተኞች ከተወሰነ ኃላፊነት ደረጃ በታች ያሉና የስራ ጠባያቸው የሚፈቅድላቸው የመንግስት ሰራተኞች የስራና የኢኮኖሚ ሁኔታዎችን ለማሻሻል በማህበር የመደራጀት መብት አላቸው። ይህ መብት የሰራተኛ ማህበራትና ሌሎች ማህበራትን የማደራጀት ከአሰሪዎችና ጥቅማቸውን ከሚነኩ ሌሎች ድርጅቶች ጋር የመደራደር መብትን ያካትታል። እንግዲህ ሁለት ነገሮች ናቸው። በማህበር የመደራጀት አንድ፣ ሁለተኛው ደግሞ የመደራደር መብት። እነዚህ በህገ መንግስቱ እውቅና ያገኙ አንኳር የሰራተኛው መብቶች ናቸው። ሌላው የስራ ማቆም አድማን በተመለከተ ነው። እንደዚሁ በንዑስ አንቀጽ 1 ሀ ላይ የተጠቀሱት የሰራተኛ ክፍሎች የስራ ማቆም አድማን ጨምሮ ሌሎች ቅሬታዎቻቸውን የማሰማት መብታቸው የተጠበቀ ነው። ነገር ግን የትኞቹ የመንግስት ሰራተኞች በንዑስ አንቀጽ 1 ሀና ለ የተጠቀሱትን መብቶች ይጠቀሙባቸዋል የሚለው ግን በህግ የሚወሰን ነው ማለት ነው። ሌላው ሴቶችን የተመለከተው ነው። ይህም በንዑስ አንቀጽ 1 መ ላይ በግልጽ ተቀምጦ እናገኘዋለን። ይኸውም ሴቶች ሰራተኞች ለተመሳሳይ ስራ ተመሳሳይ ክፍያን የማግኘት መብት የተጠበቀ መሆኑን ይገልጻል ማለት ነው። ወደ ንዑስ አንቀጽ 2 ስንመጣ ሰራተኞች በአግባቡ የተወሰነ የስራ ሰዓት ረፍት፣ የመዝናኛ ጊዜ፣ በየጊዜው ከክፍያ ጋር የሚሰጡ የረፍት ቀኖች፣ ደሞዝ የሚከፈልባቸው የህዝብ በዓላት እንዲሁም ጤናማና አደጋ የማያደርሱ የስራ አካባቢ የማግኘት መብት እንዳላቸውም እንደዚሁ ያስቀምጣል ማለት ነው። ሌላው ንዑስ አንቀጽ 3 ላይ እነዚህን መብቶች ተግባራዊ ለማድረግ የሚወጡ ህጎች በዚህ አንቀጽ ንዑስ አንቀጽ 1 መሰረት እውቅና ያገኙትን መብቶች ሳይቀንሱ የተጠቀሱት አይነት የሰራተኛ ማህበራት ስለሚቋቋሙበትና የጋራ ድርድር ስለሚካሄድበት ስርዓት ይደነግጋሉ ማለት ነው። እንግዲህ በተከታታይ በምናየው አዋጅ ቁጥር 1156 ላይ እነዚህ ቁም ነገሮች ተካተው እናገኛለን ማለት ነው። ያው በዝርዝር የምንመጣበት ይሆናል። በእውነቱ ጊዲሳ ሰፋ ላለው ማብራሪያ በፍትህ መድረክ ካፌ ታዳሚዎቻችን ስም በእጅጉ አመሰግናለሁ። በቀጣዩ ጊዜ በሌላ ርዕሰ ጉዳይ በወንበርህ ላይ እስካገኝ ደህና ቆይልኝ እያልኩኝ ወደ ዛሬው የመጨረሻ ፕሮግራማችን የሚሄድ ይሆናል። በመጨረሻም ወደ ዋናው የሰራተኛና የአሰሪ ጉዳይ አዋጅ ቁጥር 1156/2011 በጥልቀት ከመግባታችን በፊት ይህ አዋጅ ስለያዛቸው አንዳንድ ጉዳዮችና ከቀደመው አዋጅ በአንዳንድ ነገሮቹ ስላለው ልዩነት በጥቅሉ በማየት የዛሬውን የፍትህ መድረክ ካፌያችንን እናሳርጋለን ማለት ነው። የመጨረሻውን ዝግጅት የሚቀርበው በእኔና በወንድሜ በታማኝ ይሆናል። የሰራተኛና የአሰሪ ጉዳይ አዋጅ ቁጥር 1156/2011 እና አንዳንድ ጉዳዮች። ከዚህ ቀደም በሀገራችን ኢትዮጵያ የአሰሪና ሰራተኛ ጉዳይን የሚገዙ ህጎች እንደነበሩ የታሪክ ድርሳናት ያስረዳሉ። ከነዚህም ውስጥ በ1955 ዓመተ ምህረት የወጣው የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 210/1955፣ በ1968 ዓመተ ምህረት የወጣው የሰራተኛ ጉዳይ አዋጅ ቁጥር 64/1968፣
የሰራተኛ ጉዳይ ማሻሻያ አዋጅ ቁጥር 85/1968 ስለ አሰሪና ሰራተኛ ጉዳይ የወጣው አዋጅ ቁጥር 42/1985 እና አዋጅ ቁጥር 377/1996 የሚጠቀሱ ናቸው። ከ18 የካቲት 1996 ዓመተ ምህረት ጀምሮ በኢትዮጵያ በግሉ ዘርፍ ያለውን የአሰሪና ሰራተኛ ግንኙነትና መስተጋብር እንደ ዋነኛ ምሰሶ በመሆን ሲያስተዳድር የነበረው ሕግ አዋጅ ቁጥር 377/1996 እና የዚህ አዋጅ ማሻሻያ ሕጎቹ አዋጅ ቁጥር 466/1997 እና አዋጅ ቁጥር 494/1998 ነበሩ። እነዚህ ሕጎች ከ14 ዓመታት በላይ በስራ ላይ የዋሉ በመሆናቸው አሁን ካለው የማህበረሰብ እድገት ጋር የተጣጣሙ ባለመሆናቸው የኢፌዴሪ የሕዝብ ተወካዮች ምክር ቤት በቀን 27 ሰኔ 2011 ዓመተ ምህረት ባደረገው 4ኛ ዓመት የሥራ ዘመን 48ኛ መደበኛ ስብሰባው የአሰሪና ሰራተኛ ጉዳይ ረቂቅ አዋጅን መርምሮ በሙሉ ድምፅ አጽድቋል። ይህም ሕግ አዋጅ ቁጥር 1156/2011 ዓመተ ምህረት ሆኖ 30 ነሐሴ 2011 ዓመተ ምህረት በፌዴራል ነጋሪት ጋዜጣ ታትሞ በስራ ላይ ውሏል። ይህ አዲሱ የአሰሪና ሰራተኛ ጉዳይ አዋጅ ምን ሐሳቦችን አካቶ ነው የተሻሻለው? ለሰራተኛው ምን አይነት ሕጋዊ ጥቅምና መብቶችን አካቷል? እንዲሁም የአሰሪ ግዴታና መብት ምን ይመስላል? የሚሉትን ጉዳዮችና አዲሱን አዋጅ ከተሻረው የአሰሪና ሰራተኛ አዋጅ ቁጥር 377/96 በማነጻጸር በወፍ በረር እንደሚከተለው እንመለከታለን። አዲሱ የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/2011 ከዚህ ቀደም የነበረውን አዋጅ ከነማሻሻያዎቹ በመሻርና የግል ስራና ሰራተኛ አገናኝ ኤጀንሲ አዋጅ ቁጥር 632/2001 በአዲሱ አዋጅ ውስጥ በማካተት ነው በስራ ላይ የዋለው። ይህ አዲሱ አዋጅ የተለያዩ አዳዲስ ሐሳቦችን አካቶ ብቅ ብሏል። ከዚህ ቀደም በነበረው በተሻረው ሕግ መሰረት በቅጥር ምልመላ ሂደት ላይ አዋጁ ተፈጻሚ እንዲሆን አልተደረገም ነበር። በአዲሱ አዋጅ የአዋጁን የተፈጻሚነት ወሰን በአሰሪና ሰራተኛ በቅጥር ላይ በተመሰረተ ግንኙነትና በቅጥር ምልመላ ሂደት ላይ እንዲሆን ተደርጓል። ይህም ማለት በአዲሱ አዋጅ አንድ ቅጥርን የሚፈጽም አካል ምልመላ ሂደቱ ግልጽና ተጠያቂነት ባለው መንገድ እንዲያካሂድና ከማንኛውም አይነት አድሎ በጸዳ መልኩ እንዲያከናውን የሚያስገድድ ነው። ቅጥሩን የሚፈጽመው አካል ይህንን የቅጥር ሂደት ግልጽ ባልሆነና አድሎን በሚፈጥር መልኩ ምልመላውን ካከናወነና ሰራተኛው ላይ ቅሬታን ከፈጠረ የወደፊት ተቀጣሪው ቅሬታውን የሥራ ክርክር ጉዳይን አይቶ ለመወሰን ስልጣን ላለው ፍርድ ቤት አቤቱታውን እንዲያቀርብና መፍትሄ እንዲያገኝ የሚፈቅድ ድንጋጌ ነው። ይህ የአዋጁ የተፈጻሚነት ወሰን ድንጋጌ ለአሰሪው ግዴታን የሚጥል ለሰራተኛው ደግሞ መብትን የሚያጎናጽፍ ነው። ይህ ድንጋጌ በአግባቡ ከተገበረ አሁን በሀገራችን ኢትዮጵያ ላይ እየታየ ላለው የሰራተኛ ቅጥር ሂደት ቅጥ ያጣ ነፃነትን ወደ ስርዓት የሚያስገባና ለዜጎች እኩል ስራ የመወዳደርና የመቀጠር እድል መብትን የሚያረጋግጥ ነው። አዋጁ ለአሰሪውም ሆነ ለሰራተኛው እንዳያደርጉ የከለከላቸው ህገወጥ ተግባራትን ዘርዝሯል። ከነዚህም ውስጥ የተከለከሉ ድርጊት በሚለው በአንቀጽ 14 ስር ለህብረት ድርድር አስፈላጊ የሆነ መረጃ ባለማቅረብ የድርድር ጊዜ እንዲራዘም ማድረግ ወይም ሌሎች ከቅን ልቦና ውጭ የሆኑ ተግባራትን መፈጸም፣ በስራ ቦታ ወሲባዊ ትንኮሳ ወይም ጥፋት መፈጸም፣ በስራ ቦታ አካላዊ ጥቃት መፈጸምና ሰራተኛን በኃይል አስገድዶ ማንኛውንም ስራ እንዲሰራ ወይም ግዴታን እንዲያሟላ ማድረግ በአሰሪ ወይም በስራ መሪ ከተፈጸሙ የአሰሪ ህገወጥ ተግባራት ተደርገው ተቆጥረዋል። በተመሳሳይ አንቀጽ ስር በሐሰተኛ ሰነድ መገልገል ወይም ለመገልገል መሞከር፣ በህብረት ስምምነት ከተፈቀደው ውጭ ወይም አሰሪው ሳይፈቅድ በስራ ሰዓት ስብሰባ ማካሄድ፣ በስራ ቦታ ወሲባዊ ትንኮሳ ወይም ጥቃት መፈጸምና በስራ ቦታ አካላዊ ጥቃት መፈጸም ለሰራተኛው የተከለከሉ ድርጊቶች ናቸው በሚል እንደ አዲስ የተካተቱ ሐሳቦች ናቸው። የሥራ ስንብት ክፍያን በተመለከተ የተሻረው አዋጅና ማሻሻያ ድንጋጌዎቹ ላይ የሰፈሩት ምክንያቶች ሲሟሉ ክፍያ የሚፈጸም የነበረ ሲሆን በአዲሱ አዋጅ አንቀጽ 39(1) ስር አዲስ ሐሳብ አካቷል። ይህም ሐሳብ በአሰሪ ወይም በስራ መሪ ወሲባዊ ጥቃት ወይም ትንኮሳ የተፈጸመበት እንደሆነ ወይም ድርጊቱ በሌላ ሰራተኛ እንደተፈጸመ ሪፖርት ተደርጎለት አሰሪው ተገቢውን እርምጃ ባለመውሰዱ ሰራተኛው የሥራ ውሉን ያቋረጠ እንደሆነ ከአሰሪው የሥራ ስንብት ክፍያ የማግኘት መብት እንዳለው የሚደነግግ ነው። የሥራ ስንብት ክፍያ ዋነኛው ዓላማ አንድ ሰራተኛ ከሥራ ሲሰናበት ችግር ላይ እንዳይወድቅ ራሱን እንዲያቋቁም ለመርዳት ወይም በሥራ ላይ የቆየ ሰራተኛ አዲስ ሥራ ፍለጋ ላይ ያለ ሊደርስበት የሚችለውን ኢኮኖሚያዊ ችግር በመጠኑም ቢሆን ለመቀነስ ነው። ይህ የክፍያ አይነት በተለምዶ የሥራ ማፈላለጊያ በመባል ይታወቃል።
በመሆኑም ወሲባዊ ጥቃት ወይም ትንኮሳ የደረሰበት ሰራተኛ በስራ ላይ የሚደርስበትን አካላዊም ሆነ ሞራላዊ በደል ችሎ የሚሰራበት ጊዜ እንዲያበቃ የህግ ከለላ በአገሪቱ እንዳለ ማሳያ ድንጋጌ ነው። ሌላኛው የዚህ አዋጅ ማሻሻያ የሙከራ ጊዜ ቅጥርን የሚመለከት ጉዳይ ነው። የሙከራ ጊዜ ቅጥር ማለት አንድ ሰው በስራ ውሉ መሰረት ሊመደብበት ለታቀደው ቦታ ተስማሚ መሆኑን ለመመዘን በተዋዋዮቹ ወገኖች በአሰሪውና በሰራተኛው ስምምነት በጽሁፍ የሚደረግ የቅጥር አይነት ሲሆን ይህ የሙከራ ጊዜ በተሻረው አዋጅ ከ45 ተከታታይ ቀናት ለማይበልጥ ጊዜ የሚደረግ የነበረ ቢሆንም በዚህ በአዲሱ አዋጅ ግን የሙከራ ጊዜው ሰራተኛው ስራ ከጀመረበት ቀን አንስቶ ከ60 የስራ ቀናት ሊበልጥ አይችልም በማለት የሙከራ ጊዜ ቀናቱ ከፍ እንዲል ተደርጓል። አንድ ሰራተኛ የሥራ ውል ስምምነት ከፈጸመና ስራውን መስራት ከጀመረ ከተወሰነ ጊዜ በኋላ የተለያዩ ፈቃዶችን የማግኘት ህገ መንግስታዊ መብት አለው። ይህም መብቱ በአዋጅ ቁጥር 1156/2011 ተረጋግጧል። ከነዚህ የፍቃድ አይነቶች ውስጥ ለዚህ ጽሑፍ ሲባል ሁለቱን ብቻ እናያለን። አንደኛው የዓመት ፈቃድን የሚመለከት ሲሆን ለመጀመሪያው የአንድ ዓመት አገልግሎት የሚሰጠው የፈቃድ መጠን 16 የሥራ ቀናት እንዲሆን ተደርጓል። ይህም በተሻረው የአሰሪና ሰራተኛ አዋጅ ላይ ከነበረው ለተመሳሳይ አንድ ዓመት አገልግሎት ይሰጥ ከነበረው የ14 የሥራ ቀናት የዓመት እረፍት የ2 ተጨማሪ የሥራ ቀናት እድገት እንዲያሳይ ተደርጓል። ከአንድ ዓመት በላይ ለሆነ አገልግሎት በ16 ቀናት ላይ ለእያንዳንዱ ተጨማሪ 2 የአገልግሎት ዓመት አንድ የሥራ ቀን እንዲሆን ተደርጓል። በጠቅላላው ሲታይ ለሰራተኛው የሚሰጥ ዓመት ፈቃድ መጠን አንጻራዊ መሻሻል አሳይቷል ለማለት ይቻላል። ሁለተኛው የፈቃድ አይነት ልዩ ፈቃድ ሆኖ ለቤተሰብ ጉዳይ የሚሰጥ ፈቃድ ሲሆን ከዚህ ቀደም ያልነበረው በዚህ በአዲሱ አዋጅ የተካተተው ባል የሆነ ሰራተኛ የትዳር ጓደኛ ስትወልድ ለ3 ተከታታይ ቀናት ከክፍያ ጋር ፈቃድ እንዲያገኝ ሆኗል። ይህም ድንጋጌ የባል ሰራተኞችን ጥያቄ የመለሰ ነው ለማለት ይቻላል። ይህ ፓተርኒቲ ሊቭ በሌላው ዓለም በበለጸጉትና በተለይ በስካንዲኔቪያን ሀገሮች የተለመደ አሰራር ሲሆን በሀገራችንም ይህ የፈቃድ አይነት ማህበራዊ ጠቀሜታው የጎላ ነው። ነፍሰ ጡር የሆነች ሰራተኛ ለቅድመ ወሊድ የ1 ወር እንዲሁም ለድህረ ወሊድ የ3 ወር በጠቅላላው የ4 ወር የወሊድ ፈቃድ እረፍት የማግኘት መብትን አረጋግጦላታል። በዚህ አግባብ ከተሻረው አዋጅ ጋር ሲነጻጸር የ1 ወር የወሊድ ፈቃድ እረፍት ጭማሪ እንዲኖረው ተደርጎ ተሻሽሏል። ይህም ድንጋጌ የሴት ሰራተኞችን ጤና ለመጠበቅ ከፍተኛ የሆነ አስተዋጽኦ ይኖረዋል። በአሰሪና ሰራተኛ የሥራ ውል ግንኙነት ላይ አለመግባባት የሚፈጥረው ዋናው ጉዳይ አሰሪው የሰራተኛውን የሥራ ውል ያለማስጠንቀቂያ የሚያቋርጥበት ጉዳይ ነው። መደበኛ ፍርድ ቤቶችም በአብዛኛው የሥራ ክርክር ጉዳዮችን በሥራ ክርክር ችሎቶች ሲያዩ እንደ ጭብጥነት የሚይዙት ጉዳይ አሰሪው የሰራተኛውን ውል ያቋረጠው በሕጋዊ መንገድ ነው ወይስ አይደለም የሚል ነው። ለዚህ ጭብጥ ደግሞ መፍትሄ ለመስጠት ፍርድ ቤቶች የሰውና የሰነድ ማስረጃዎችን ይሰማሉ። አሰሪው የሰራተኛውን የሥራ ውል ያለማስጠንቀቂያ ለማቋረጥ በአዋጅ ቁጥር 377 አንቀጽ 27(1) ላይ በተመለከቱት ምክንያቶችና በህብረት ስምምነት ላይ በተገለጹት የሥራ ውል ለማቋረጥ ያስችላሉ ተብለው የተወሰኑ ጥፋቶችን ሰራተኛው ፈጽሞ ሲገኝ ብቻ ነው። ከነዚህም ጥፋቶች ውስጥ በአንቀጽ 27(1) ሀ እና ለ የተጠቀሱት ሀ ያለበቂ ምክንያትና ማስጠንቀቂያ እየተሰጠው በመደጋገም የሥራ ሰዓት አለማክበር እና ለ በመደዳው ለ5 የሥራ ቀናት ወይም በአንድ ወር ውስጥ በጠቅላላው ለ10 የሥራ ቀናት ወይም በአንድ ዓመት ውስጥ በጠቅላላው ለ30 የሥራ ቀናት ያለበቂ ምክንያት ከሥራ መቅረት የሚሉት ይገኙበታል። እነዚህ ከላይ የተጠቀሱት ጥፋቶች በአዲሱ አሰሪና ሰራተኛ ጉዳይ አዋጅ እንደሚከተለው ተሻሽለዋል። አዲሱ የአሰሪና ሰራተኛ ጉዳይ አዋጅ አንቀጽ 27(1) ሀ ላይ የተመለከተው አንደኛው ያለማስጠንቀቂያ የሥራ ውል ማቋረጫ መንገድ ሰራተኛው የሥራ ሰዓት ለማክበር የማይችልባቸው ሁኔታዎች ተብለው በህብረት ስምምነት በሥራ ደንብ ወይም በሥራ ውሉ ከተዘረዘሩት ምክንያቶች ውጭ የጽሑፍ ማስጠንቀቂያ እየተሰጠው በ6 ወር ውስጥ በጠቅላላው ለ8 ጊዜ የሥራ ሰዓት አለማክበር ነው። ይህ የህግ ድንጋጌ ከአዋጅ 377/96 አንጻር ሲታይ ሰራተኛው የሥራ ሰዓት ባለማክበሩ የሚሰጠው ማስጠንቀቂያ በጽሑፍ እንዲሆን የተደረገ ሲሆን በመደጋገም የሥራ ሰዓት አለማክበር የሚለው ደግሞ በ6 ወር ውስጥ በጠቅላላው ለ8 ጊዜ የሥራ ሰዓት አለማክበር በሚል ግልጽ በሆነ መልኩ የጊዜ ገደብ እንዲበጅለት ተደርጓል። ይህ ድንጋጌ ለአሰሪው በህብረት ስምምነት
በስራ ደንብ ወይም በስራ ውሉ ከሚዘረዘሩት ወይም ከተዘረዘሩት የስራ ሰዓት አለማክበር ምክንያቶች ውጭ ሰራተኛው ወደ ስራ ገበታው አርፍዶ ቢገባ ወይም ከተቀመጠው የስራ ሰዓት ቀድሞ ቢወጣ የጽሑፍ ማስጠንቀቂያ እየተሰጠው በ6 ወር ጊዜ ውስጥ ለ8 ጊዜ የስራ ሰዓቱን ካላከበረ አሰሪው የስራ ውሉን ያለ ማስጠንቀቂያ እንዲያቋርጥ ይፈቅድለታል። ድንጋጌው አሰሪዎች አሁን በሀገራችን ያለውን የትራንስፖርት ችግር ከግምት ውስጥ አስገብተው በኃላፊነት መንፈስ ሰራተኛውን ካላስተዳደሩና ካልመሩ በሰራተኛው በኩል እንደ የስራ ሰዓት አለማክበሪያ ምክንያት ተደጋግሞ ሊጠቀስ የሚችል የትራንስፖርት ችግር በመሆኑ የጊዜ ገደብ መቀመጡ በሰራተኛው ላይ የስራ ዋስትናን አደጋ ላይ የሚጥል ነው። በአንቀጽ 27 1 ለ ስር የተደነገገው ሌላኛው ያለማስጠንቀቂያ የስራ ውልን ማቋረጫ ምክንያት በዚህ አዋጅ ከተመለከቱት እረፍቶችና ልዩ ልዩ ፈቃዶች ውጭ የጽሑፍ ማስጠንቀቂያ እየተሰጠው በ6 ወር ውስጥ ለ5 ቀናት ከስራ መቅረት ነው። ይህ አንቀጽ ከበፊቱ አዋጅ አንጻር ሲቃኝ አሰሪው በቀላሉ የሰራተኛን የስራ ውል እንዲያቋርጥ የሚያስችል ነው። መሰረታዊው ጥያቄ ከስራ መቅረት ማለት ምን ማለት ነው የሚለው ጥያቄ ሲሆን ይህም ማለት አንድ ሰራተኛ ሊሰራ በተስማማውና በአሰሪው በተመደበበት የስራ ቦታ ላይ በተቀመጠው መደበኛ የስራ ሰዓትና ጊዜ አለመገኘት ማለት ነው። ነገር ግን አንዳንድ አሰሪዎች የስራ ሰዓቱን ያላከበረ፣ ያረፈደ ወይም ቀድሞ የወጣን ሰራተኛን ከስራ እንደቀረ አድርገው የሚቆጥሩ በመሆናቸው አንድ ሰራተኛ ከስራ ለቀረባቸው ጊዜያት ደሞዙን ከመቁረጥ አለያም ሌላ ቀላል አስተዳደራዊ እርምጃ ከመውሰድ ይልቅ የመጨረሻውንና ከባድ የሚባለውን አስተዳደራዊ እርምጃ ማለትም የስራ ውልን እንዲያቋርጡ የሚያደርግ ነው። ይህ ደግሞ የሰራተኛውን የስራ ዋስትና አደጋ ላይ የሚጥልና በአሰሪና ሰራተኛ መካከል የኢንዱስትሪ ሰላምን ለማምጣት አዳጋች የሚያደርግና በዚህ ድንጋጌ ምክንያት ሊፈጠር በሚችለው አለመግባባት ቤቶች ላይ ከፍተኛ የሆነ የስራ ጫና ይፈጥራል የሚል እምነት አለኝ። በአጠቃላይ አዲሱ የአሰሪና ሰራተኛ ጉዳይ አዋጅ ቁጥር 1156/2011 ለሰራተኛው አንዳንድ መብቶችን ያስከበረ፣ ለአሰሪው ደግሞ የስራ ውልን ለማቋረጥ ሰፊ መብትን ያጎናጸፈ ነው ለማለት ይቻላል። በአሰሪና ሰራተኛ መካከልም የኢንዱስትሪ ሰላምን ለማስፈን ታስቦ የወጣ አዋጅ ስለመሆኑ ከአዋጁ መግቢያ ላይ በግልጽ መረዳት ይቻላል። አዋጁን በማስፈጸም ሂደት ላይ ወደፊት ለሚፈጠሩ ችግሮች በሶስትዮሽ መድረክ ማለትም በሰራተኛው፣ በአሰሪውና በመንግስት በኩል በሚደረግ ቅርብ ውይይት ይፈታሉ የሚል እምነት አለኝ። በተጨማሪም ይህንን ህግ ለመተርጎም ህገ መንግስታዊ ስልጣን የተሰጣቸው ፍርድ ቤቶችም ህጉ የወጣበትን ዓላማና ሊደርስበት ላሰበው ግብ ህጉን በአግባቡ በመተርጎም ለሰራተኛው ቅሬታ አፋጣኝ መፍትሄ በመስጠት ለእውነትና ለፍትህ ይቆማሉ የሚል ተስፋ አለኝ። የሰራተኛና የአሰሪ ጉዳይ በተመለከተ ክፍል 1 ውይይታችን ይህንን ይመስል ነበር። በቀጣዩ ክፍል ዳግም እስክንገናኝ ድረስ መልካም ቆይታ እየተመኘው የምሰናበታችሁ እኔ ሰብለወንጌል በዛብህ ነኝ። ቸርን ሰንብት። የፍትህ መድረክ ተወዳጆቿና እግነቴናሁ ሁሉንም አይነት የህግ ጉዳይ ይዞልን ቀርቧል። የፍትህ መድረክ ቻናል ከሁሉም ይለያል። እግነት ዜናዎችን በየዕለቱ ያቀርባል። በፍትህ መድረክ ቻናል ፍትህ ይሰበካል። ድምፅ ለሌላቸው ድምፅ ሆኖ ይሰራል። የፌደራል የክልል ህጎችን ትፈልጋላችሁ፣ እናማውን ከሆነ መልሳችሁ የህግ ማብራሪያዎችን ትፈልጋላችሁ፣ እናም አዎን ከሆነ መልሳችሁ የሰበር ውሳኔዎችን ትፈልጋላችሁ፣ እናም አዎን ከሆነ መልሳችሁ የተመረቱ የወንጀል ምርመራ ታሪኮችን ትፈልጋላችሁ። እናም አዎን
ትንሽ ዜናዎችን በአንድ ቦታ ማግኘት ከሆነ ምርጫችሁ ቻናላችን ይሁን የዘወትር ምርጫችሁ። ኑ ተቀላቀሉ፣ በብዙ ታተርፋላችሁ። እናማው ከሆነ መልሳችሁ ትንሽ ዜናዎችን በአንድ ቦታ ማግኘት ከሆነ ምርጫችሁ የፍትህ መድረክ ቻናል ከሁሉም ይለያል። ትንሽ ዜናዎችን በየዕለቱ ያቀርባል። የፍትህ መድረክ ቻናል ፍትህ ይሰበካል። ድምፅ ለሌላቸው ድምፅ ሆኖ ይሠራል። የፌደራል የክልል ሕጎችን ትፈልጋላችሁ። እናማዎ ከሆነ መልሳችሁ የሕግ ማብራሪያዎችን ትፈልጋላችሁ። ኑ ተቀላቀሉን፣ በብዙ ታተርፋላችሁ።